በአሁኑ ሰዓት ዓለም ላይ በእግር ኳሱ ዓለም ትልቅ ተጽዕኖ ፈጣሪ ከሆኑ ተጫዋቾች ውስጥ አንዱ ነው። ብዙዎች እሱ ዲክታተር ነው ይሉታል። እሱ ግን በማይዋዥቅ ብቃቱ ቀጥሏል። በፈረንሳዊ መዲና በፓሪስ በዲሴምበር 20 በ1998 ከሁለት የአፍሪካውያን ስደተኞች ቤተሰቦቹ ፈረንሳይ በ1988 በታሪካቸው የመጀመሪያውን የዓለም ዋንጫ ባነሱበት ዓመት ከአልጄሪያዊት የቀድሞ የእጅ ኳስ ተጫዋች እንዲሁም ከካሜሮናዊው የእግር ኳስ አሰልጣኝና ከአሁኑ ኤጀንቱ ከአባቱ ተወለደ። ክሊያን ምባፔ እግር ኳስ አለች ከምትላቸው ድንቅ አጥቂዎች ውስጥ አንዱ የሆነው ክሊያን ምባፔ እግር ኳስ በቤተሰባቸው ይመስላል። ታናሽ ወንድሙ ኢታን ምባፔ በአሁኑ ሰዓት ለቀድሞ የክሊያን ምባፔ ክለብ ለፓሪስ ሴን ጀርመን ፊርማውን አኑሯል። በልጅነቱ አይዶሌ ናቸው የሚላቸውን የዚነዲን ዚዳንና የክርስቲያኖ ሮናልዶን አጨዋወት ማየት ይወድ ነበርና የሚጫወትባቸው የልጅነቱ ክለቦች ቴሌቪዥን መስኮት ያየውን ነገር ለመድገም ይሞክር ነበር። ታዲያ ገና የ6 ዓመት ልጅ በነበረበት ወቅት አባቱ ያሰለጥንበት የነበረውን ኤስ ቦንዲ ታዳጊዎች አካዳሚን ተቀላቀለ። በዚያ ጊዜ ክሊያን ምባፔ ለእግር ኳስ የተሰጠ ትልቅ ብቃት ያለው ልጅ መሆኑን አስመሰከረ። ባሳየው አስገራሚ ብቃትም ወደ ፈረንሳዊ ታዳጊዎች ማጎልበቻ ወደ ሆነው ወደ ክለብ ፍሎረንቲን እንዲዘዋወር ሆነ። ታዲያ ገና በለጋ ዕድሜው በሚያሳየው የማይቻል የሚመስል ብቃት ክሊያን ምባፔ ፈረንሳይ ውስጥ ከሚገኙ ክለቦች በተጨማሪ በአውሮፓ ትልልቅ ክለቦች በሚባሉት ሪያል ማድሪድ፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል እንዲሁም በጀርመኑ ኃያል ክለብ ባየር ሙኒክ በመሳሰሉ ክለቦች አይን ውስጥ ገባ። ታዲያ ግን ማን ያስፈርመው ይሆን የሚለው ከወዲሁ ገና ከልጅነቱ አጓጊ ጉዳይ ነበር። ከነዚህ ኃያላን ክለቦች ውስጥ የስፔኑ ኃያል ክለብ ሪያል ማድሪድ ምባፔ ገና የ11 ዓመት ልጅ በነበረበት ወቅት እሱን ማስፈረም እንደሚፈልጉ ለሱና ለቤተሰቦቹ ተናግረው የ12 ዓመት ልጅ ሲሆነው እሱና ቤተሰቦችን ወደ ማድሪድ ከተማ በግላቸው በክለቡ አውሮፕላን አዝናኗቸው። እሱንም ማድሪድ ምርጫው እንዲያደርግ ለክለቡ ፍቅር እንዲኖረውን በማሰብ የሪያል ማድሪድ ዋና ሜዳና ሌሎች የስፖርት ማዘውተሪያዎችን አስጎበኙት። ሲያደንቀው ያደገውን ክርስቲያኖ ሮናልዶንን በሪያል ማድሪድ ቤት ለማግኘት ቻለ። ከሪያል ማድሪድ በተጨማሪ የእንግሊዙ የምዕራብ ለንደን ክለብ ቼልሲ ምባፔን ለማስፈረም በእጅጉ ተቃርቦም ነበር። በዚህ ተፈላጊነቱ የቀጠለው ክሊያን ምባፔ ወደ ትልልቅ የአውሮፓ ክለቦች ይዘዋወራል ተብሎ እየተጠበቀ እያለ እሱ ግን የፈረንሳዊን ክለብ ሞናኮን ለመቀላቀል ወሰነ። በጊዜው ሞናኮ በሁለተኛው የሊግ እርከን ይገኝ ነበርና ክሊያን ምባፔ የሞናኮን የታዳጊዎች ቡድን በተቀላቀለበት ዓመት ሞናኮ ወደ ሊጓን ማደግ ቻለ። ታዲያ በሞናኮ የታዳጊዎች ቡድን ውስጥ ትልቅ ትኩረት እየሳበ ያለ ነገር አለ። እሱም ክሊያን ምባፔ ነው። በዚህም ዝናው የናኘው ምባፔ የሞናኮ ዋና ቡድን እንዲቀላቀል የክለቡ አመራሮች ትዕዛዝ አስተላለፉ። የምባፔን ብቃት የታዳጊዎች አካዳሚ የመጥነውምና በዚህም ገና በ16 ዓመቱ ከ347 ቀን እያለ ለሞናኮ የመጀመሪያውን ጨዋታ ለማድረግ ቻለ። ከሞናኮ ቤትም በትንሽ ዕድሜው ለመጫወት የቻለ የመጀመሪያው ተጫዋች ለመሆን በቃ። ከሁለት ወራት በኋላ በፌብራሪ 22 2016 ዓመተ ምህረት ምባፔ የመጀመሪያውን ጎል ለማስቆጠር ቻለ። ለሞናኮ ፉትቦል ክለብም በትንሽ ዕድሜው ጎል ማስቆጠር የቻለ የመጀመሪያው ተጫዋች ለመሆን በቃ። በ2016 በውድድር ዓመቱ መጨረሻም ለሞናኮ የመጀመሪያውን የፕሮፌሽናል ኮንትራት በ3 ዓመቱን ለመፈረም ቻለ። ታዲያ በ2016-17 የውድድር ዓመት ትልቅ ተስፋ የተጣለበት ክሊያን ምባፔ በ2016-17 በ46 ጨዋታዎች 28 ጎሎችን እንዲሁም 14 ለግብ የሚሆኑ ኳሶችን አቀባብሎ በማቀበልና ገና በ18 ዓመቱ ተደጋጋሚ ሃትሪኮችን በመስራት ያለውን ድንቅ ብቃት ለዓለም ማሳየት ቻለ። ታዲያ ለሞናኮ ወሳኝ ተጫዋች ለመሆን የቻለው ክሊያን ምባፔ በአውሮፓ መድረኮች ሳይቀር መድመቅ ቻለ። ሞናኮ ፉትቦል ክለብም ከሀገሪቱ ሁለተኛ የሊግ እርከን ባደገ በጥቂት ዓመታት ውስጥ የሊግ ዋን ሻምፒዮን ለመሆን ቻለ። ለሞናኮም ወሳኝነቱን አረጋገጠ። ታዲያ በ2017 ዓመተ ምህረት የፒኤስጂ ዋና አሰልጣኝ ተደርጎ የተሾሙት ስፔናዊው አሰልጣኝ ኡናይ ኤምሪ ከምባፔ ጋር በዝውውር ጉዳዮችና እሱ ፒኤስጂን ከመረጠ ተቀያሪ ቦታ እንደማያስቀምጡ ተስማምተው የፒኤስጂ ኃላፊዎች ክሊያን ምባፔን ለማስፈረም እንዲንቀሳቀሱ ተናገሩ። የፒኤስጂ ኃላፊዎችም ምባፔን ለማስፈረም ብዙ ጥረቶችን አደረጉ። በመጨረሻም ግን በግሉ ጉዳይ ከምባፔ ጋር ተስማምተው ለሞናኮ ፉትቦል ክለብም በሰዓቱ 145 ሚሊዮን ዩሮና የልጁ ብቃት እየታየ በሚጨመር 35 ሚሊዮን ዩሮ በማቅረብ ምባፔን
ከሞናኮ እጅ ፈልቅቀው ወሰዱት። ክሊያን ምባፔ ፒኤስጂን በይፋ ተቀላቀለ። በዚህ በዓለም ውዱ ታዳጊ ተጫዋች በመሆንም እስካሁን ድረስ ሪከርዱን መስበር የቻለ ተጫዋች አልተገኘም። ፒኤስጂ ፉትቦል ክለብም ምባፔን ባስፈረመበት ወቅትም ብራዚላዊውን ኮከብ ኔይማር ጁኒየር ከባርሴሎና በ200 ሚሊዮን ዩሮ ማስፈረምም ቻሉ። ታዲያ ዓለም ላይ ያሉ ሁለቱን ኮከቦች ኔይማር ጁኒየር እና ክሊያን ምባፔን ያጣመረው ፒኤስጂ በጥሩ ውጤት እየሄደ ነው። ክሊያን ምባፔ ፒኤስጂን በተቀላቀለበት ዓመትም በ46 ጨዋታዎች 21 ጎሎች ማስቆጠር ሲችል 16 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ይህም ማለት በእያንዳንዱ ጎል ለሚጫወትበት ክለብ ለፓሪስ ሴን ጀርመን የጎል አስተዋጽኦ ያደርጋል ማለት ነው። በዝውውር መስኮቱ የኔይማር ዝውውር ትልቅ ትኩረትን የሳበ ቢሆንም የክሊያን ምባፔ ተጽዕኖ ፈጣሪነት ግን ከኔይማር አንጻር በክለቡ የጎላ ነበር። በዚህ ብቃቱም ለ2018 የዓለም ዋንጫ ለፈረንሳይ ብሔራዊ ቡድን በአሰልጣኝ ዲዲየር ዴሻምፕ መጠራት ቻለ። የዓለም ዋንጫውንም ገና በ19 ዓመቱ ከፈረንሳይ ብሔራዊ ቡድን ጋር ማሳካትን ቻለ። በውድድሩ ባሳየው ብቃትም የወደፊቱ የክርስቲያኖ ሮናልዶና የሊዮኔል አንድሬስ ሜሲ ተተኪ ተጫዋች ይሆናል ተብሎ ተተነበየለት። ክሊያን ምባፔ የፈረንሳይ ኮከብ ታዲያ በተከታታይ ዓመታት ያለ አቋም መዋዠቅ የፒኤስጂ ምርጥ ተጫዋች መሆን የቻለው ክሊያን ምባፔ በተከታታይ ዓመታት ከፒኤስጂ ጋር የሊግ ዋን ቻምፒየን ለመሆን ችሏል። ቢሆንም ግን ምንም እንኳ በፈረንሳይ ሊግ ጥሩ መጫወት ቢችልም በአውሮፓ ሻምፒየንስ ሊግ ከክለቡ ፒኤስጂ ጋር ሻምፒዮን ለመሆን አልቻለም። ምንም እንኳ ለፍጻሜ ቢደርሱም ታዲያ በተከታታይ ዓመታት በፓሪስ ሴን ጀርመን ቤት የሊግ ሻምፒዮን ለመሆን የቻለው ክሊያን ምባፔ በክለቡ ያለው ተጽዕኖ ፈጣሪነት ትልቅ በመሆኑ የፓሪስ ሴን ጀርመን አራጊ ፈጣሪ እሱ ለመሆን በቅቷል። ዲክታተር ክሊያን ምባፔ በዚህ አስገራሚ ብቃቱ የቀጠለው ክሊያን ምባፔ በ2022 ኳታር በምታዘጋጀው የዓለም ዋንጫ ለመሳተፍ በቅቷል። በዓለም ዋንጫው እጅግ በጣም አስገራሚ ብቃቱን ያሳየ ሲሆን ከፈረንሳይ ብሔራዊ ቡድን ጋርም ለፍጻሜ ለመድረስ ችሏል። ምንም እንኳ በፍጻሜው ጨዋታ በአርጀንቲና ብሔራዊ ቡድን ተሸንፈው ዋንጫውን ቢያጡም ክሊያን ምባፔ ግን በፍጻሜው ጨዋታ ሃትሪክ በመስራት ዓለም ላይ አሉ ከሚባሉ ተጫዋቾች ስለመሆን ችሏል። የዓለምን ሕዝብ በድንቅ ብቃቱ አስደምሟልና ከፍጻሜው ጨዋታ በኋላ ክሊያን ምባፔ በፓሪስ ሴን ጀርመን የአንድ ዓመት ውል በማራዘም እስከ 2024-25 የውድድር ዓመት ለመቆየት ተስማማ። የ2024-25 የውድድር ዓመት ባበቃበትም ሰዓት ክሊያን ምባፔ በጥብቅ የሚፈልገውንና የስፔኑን ሪያል ማድሪድ ለመቀላቀል ተስማማ። በነፃ ዝውውርም ሪያል ማድሪድን ተቀላቀለ። በሪያል ማድሪድ ቤትም በ2025-26 የውድድር ዓመት ጥሩ ብቃቱን ያሳየ ቢሆንም ዋንጫውን ለማሳካት ግን አልቻለም ነበር። በአሁኑ ሰዓት በ2026 የዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ጋር እየተጫወተ ሲሆን የዓለም ዋንጫውን ያሸንፋሉ ተብሎ ቅድመ ግምት ከተሰጣቸው ቡድኖች ውስጥ ቢገኝም በአሳዛኝ ሁኔታ በግማሽ ፍጻሜው ጨዋታ በስፔን 2-0 ተሸንፈው ከውድድሩ ተሰናብተዋል። ወደፊትስ ክሊያን ምባፔ ከሪያል ማድሪድ ጋርና ከፈረንሳይ ብሔራዊ ቡድን ጋር ምን ያሳካ ይሆን? የምናየው ይሆናል።